አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት አደራችሁ? ሰላም አደራችሁ ወይ? ዛሬ እንግዲህ ለመጀመሪያ ጊዜ ብሎግ ልሰራ ነው ትላላችሁ። ከእንቅልፌ የተነሳቼ በነገራችን ላይ ጽዳት አልወድም። ከእንቅልፌ የተነሳቼ ገና ቁርስ ሳልበላ ደሜ አይሰራም ማለት ነው። እና በነገራችን ላይ በርበሬ ስለማልበላ እኔ ባልጫ ተይዣለሁ ትያለሽ። ከዛ ለባሌ ፉል ሰራሁ። ፉል በእንቁላል ሰራሁኝ። ከዛ ወተት ጥጃለሁ፣ ወተትም አለኝ። ከዛ እንግዲህ ወደ ጽዳት ገባን። እንደዚህ ፏ አረግን ማለት ነው። ከዛ በኋላ አልጋችን እንደዚህ አነጠፍን። በነገራችን ላይ ክላሴ በጣም ጠባብ ናት አያችኋት። እቺ ደግሞ ቃቤቴ ሀቢብቴ። ከዛ የተረፈ ወተት ነበር ልጠጣ ቀድቼዋለሁኝ። እና በቃ የልጅ እናት መሆን እንደዚህ ነው። ሳትበሉ ሳትጠጡ ነው ዳይ። ከዛ ቤታችን እንደዚህ ፏ አረግን። ፏ ደመቅ ሸብረቅረቅ አረግን። እንደምታዩት ነው እንግዲህ ዛሬው የመጀመሪያ ብሎግ እስከመሆኑ ድረስ እንግዲህ ምሳ ምናምን የሚባለው ነገር አልገባም። ከአሁኑ ላሳስባችሁ፣ በቃ ዛሬ ያሳያችሁ ቁርስና ጽዳት ብቻ ነው። አለቀ። ይህንን ይመስላል። ዜድ መሐመድን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እዚህ ጋር የሚታይ ተኝታለች። እንግዲህ አላስገባትም እያልኩ ትንሽ ገብተብኛለች መሰለኝ ረስቻት እና ቤታችን እንደዚህ ፏ ብለዋል። ፏ ደመቅ ሸብረቅረቅ ብለዋል። እንግዲህ ግቢያችንም ይሄው በረንዳችንን ጥርቅርቅርቅ አድርገናል። ከዛ ግን እቃ አልታጠበም። ገና እቃ ይታጠባል ትያለሽ። ይማ ቤታዬ ተኝታ ማለት ነው። አለክልሃልም ብዙም አታስታውቅም እና ተውቼዋለሁ። ኤዲተር አላረኩትም። ይሄንን ይመስላል እንግዲህ ዜድ መሐመድ ላይክ፣ ሼር፣ ሰብስክራይብ። ከዛ ልብስ አጠብጥ ትያለሽ። የሚታይ ልብስ ታጠበ። ከዛ አንሶላ ተቀይሮ ነበረ ታጠበ። የአልጋውም ታጠበ፣ የፍራሹም ታጠበ። ፏ ደመቅ ሸብረቅረቅ አረግን። ይሄንን ይመስላል እንግዲህ ለመጀመሪያ ጊዜ ቭሎግ ተብሎ ነው መሰለኝ። ከዛ እዚህ ጋር ደግሞ ለነገው የዘፈዘፍነው ልብስ አለ አያችሁት። ለነገ የያዝነው ፕሮግራም እቃችን ታጥቧል። እዚህ ጋር ፏ ብሏል። ፏ ደመቅ ሸብረቅረቅ ብለናል። እና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።